አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑን። አባሮችም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ እላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ ነው። ቪዲዮ ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። አመሰግናለሁ። ቴዲ መሲጋ ደውሎ አመሰገናት። እሷም ምስጋናው የምንድን ነው ብላ ጠየቀችው። እሱም እንደነገርኩሽ ነይ ብዬ ጠርቼ ስለመጣሽ ጊዜሽን አክብረሽ ወይም ደግሞ ጥሪሽን አክብረሽ ስለተገኘሽልኝ እንዲሁም ደግሞ የልቤን የውስጤን ስለተረዳሽኝ በነገርኩሽ ባስረዳውሽ መሰረት ስለተቀበልሽኝ ልቤን ደግሞ ስለተቀበልሽኝ ስለወደድሽኝ ለወደፊቱ ደግሞ የኔ ሆነሽ ሙሉ ለሙሉ ለኔ ስለሆንሽ በጣም ደስ ብሎኛል። በጣምም ደግሞ አከብርሻለሁ፣ ወድሻለሁ። በጣም ልዩ ሴት ነሽ። ስለተረዳሽኝ እጅጉኑ ደስ ብሎኛል። በድጋሚ ደግሞ ነገ ደግሞ እንድንወጣና አብረን እንድንሆን አመቻቼ ሰዓት አላት። እሷም አይ በየቀኑ ከተገናኘን ደግሞ ሌላ መጥፎ ነገር ሊመጣ ይችላል፣ ልባረር ነዋ ከዚህ ቤት አለችው። እንዲሁም ደግሞ እኮ እኔ ወደ አንተ ስመጣ የምረዳን የምቀበልህ ይሄ ይሆናል ብዬ አላሰብኩም ነበረ አለችው። ምክንያቱም እሷ ከትዬ ሄለን ጋር የሚሰራው ስራዎች ሁሉ ስለሚያሳዝናትና ክፉ ሰው አስመስላ ስለሚታየው ምንም ነገሩን ልትቀበለው አልወሰነችም ነበረ። ከሄደች በኋላ ግን ወንድ ልጅ አሸናፊ አይደል? አሸነፋት። አይ እኔ እኮ ይሄን የማደርገው ለብር ብዬ ወይም ደግሞ የእሷ ጓደኝነት ከጥንቱ ጀምሮ ስለሆነ ያለችኝ ሁሉ መታዘዝ እንዲሁም ደግሞ ባለችኝ መሰረት እውነት አርጌ መተግበር ሳይሆን አስመስዬ ወይም ደግሞ ውሸትን አመስግቤ እሰራለሁ ብዬ ነው እንጂ እኔ ለእናንተ መጥፎ ነገር አርጌም አላቅም። አንቺም ሆነ መድኃኒት የላኩት መድኃኒት ትክክለኛ መድኃኒት እንጂ ሀሰት መድኃኒት እንጂ ትክክለኛ መድኃኒት በፍጹም አልሰጠዋትም። ያኔ ትክክለኛ መድኃኒት ቢሰጣት እኮ እስከ ዛሬ የሆነ ነገር ትሆኝ ነበር። ምክንያቱም እሷ አላማዋ በምግብ ላይ አብልታሽ የሆነ ነገር ለማድረግ ነው። ከአንቺም አልፎ ተርፎ ለእህትሽም ሌላ ነገር ታስብ ነበረ፣ እንድትሰቃይና ሌላ ነገሮችን መፍትሄ እየፈላለገች ነበር። እንዲሁም ከእናንተም አልፎ ተርፎ ወንድሞችሽም ሌላ ስራ ቦታ ስራ ተፈለገላችሁ አዲስ ስራ አለ ብላ እየቀጠረቻቸው ከኔ ጋር ሌላ ነገሮችን እየተወያየች የምታደርገው ብሎ እሱም እኔ ጋር ምንም አይነት ክፋት የለም ወደ ክፋቱ የምታዞርብኝ እንዲሁም ሌላ ነገር እንዲሰራ የምትገፋፋኝ እትዬ ሄለን ናት ብሎ እንቅጩን ያለው ነገር ስለነገራት መሲም ተረዳችው። ተቀብለው ሲያዩትም ደግሞ ቴዲ ሸርና ተንኮል ያለው ሰው አይመስልም። ምክንያቱም እትዬ ሄለን ናት የምትገፋፋት። እሷ ከልጇም ጭምር ተንኮለኛ ስለሆነች ተንኮሉን እንዲፈጽምና ኋላ በየቦታ ዞሮ ተንኮሉን እንዲፈጽም ታደርገዋለች። እሱ ግን ሁሉ ነገሩ ሀሰት አድርጎ ስለሚጽፍ እሷም ደግሞ አሁኑኑ ሄለን መረዳት ጀምራለች። ምክንያቱም እንደፈለገች ምንም ነገር እየሆነላት አይደለም። መሲንም ሆነ እንዲሁም ኑኑን ብዙ ጊዜ እያስለቀሰቻት ተመርዘሻል፣ እንዲሁም በቃ ኤች አይቪ ይዞሻል፣ ከሰው ጋር እንዳትጠጊ፣ ምግብም ከሰው ጋር እንዳትበይ ብላ ብዙ ጊዜ አሰቃይታት ነበር። ያን ሁሉ ምንም ነገሩ ስላልተሳካት እሷም የሀሰት መረጃና የሀሰት መድኃኒት እየሰጣት መሆኑን አሁኑን እየተረዳች መጣች። አዶናይም እትዬ ሄለን ክላስ ገብቶ መረጃዎቹን አገኛለሁ በሚል መጽሐፎቹን እያወረደ እያንጠባጠበ እየፈለገ አጋጣሚ ቤሎል መጣ። ቤሎልም እንዴ አንተ ደግሞ እዚህ ምን ታደርጋለህ? ደግሞ ማሚ በጠዋት ወጣል፣ እሷ ክፍል ደግሞ ምን ታደርጋለህ? የሆነ ተንኮል አስበህ ብትመጣ ነው፣ የሆነ ነገር ፈልገ ነው፣ ደግሞ ምን እየፈለክ ነው አለው። እሱም አይ ምንም እየፈለኩ አይደለም እና አንተ ከመግባቴ በፊት ማሚ እዚህ ነበረች ብሎ ጠየቀው። እሱም አይ አልነበረችም። ታዲያ አንተ ባዶ ክላስ እሷ የሌለችበት ክላሷ ምን ታደርጋለህ ብሎ አዶናይም ከጆን ጋር ተገናኙ። ጆንም ብዙ ጓደኞች አሉ ካዴል ብሎ ጠየቀው። አዎ አሉኝ። እነዛ ጓደኞችህንም ጨምረህ እነዚህ የምስሉ ላይ የምትመለከታቸው ልጆችን ፈላልገህ ማግኘት አለብህ አለው።
እንዴ አንተ ደግሞ ከጠላቶች ጋር ለምን ታገናኘኛለህ? አለው። አዶኒ ባመጣው ሀሳብ ላይ ጆንም አልተስማማም። በአሁን ሰዓት እኔ ሰዎቹን እየተከታተልኩኝ መንገድ ለመንገድ እየዞርኩኝ ሰዎቹን የሚይዝበት ጊዜም ሀሳብም ላይ አይደለውም አለው። አዶናይም እንዴ ትላንትና እኮ ይሄ እናደርጋለሁ ብለህ ተስማምተህ ነበር፣ ዛሬ ደግሞ ምን ለወጠህ ብለው ጠየቀው። እትዬ ሄለንም ተንኮሏ እንደቀጠለ ነው። አይንዬን በጠዋት ቀስቀሳት፣ በጠዋት ቀሰቀስኩሽ ይቅርታ፣ ግን እዚህ ቤት ውስጥ እኔ ስለማምንሽና ስለመወድሽ ነው ከነ ልጆችሽ ያሳረፍኩሽ። ስለዚህ እንደማምንሽ ደግሞ አንቺም ታውቂያለሽ፣ ትረጅኛለሽ ብዬ ወስናለሁ። ያም ሆኖ ዛሬ የሆነ ነገር ልልሽ ነው አለቻት። ምንድነው? ምን ችግር አለ ደግሞ? ምን ተፈጠረ ብላ አይንዬም ደነገጠች። አይ አትደንግጭ፣ ምንም ነገር አልተፈጠረም ለጊዜው። ስለዚህ እኔ ከዚህ ቤት ልወጣ ነው። የት ነው የምትሄጂ ብላም ጠየቀቻት። እሷም ወደ ስራ ነው የሚሄደው፣ ግን እዚህ ቤት ውስጥ የሚፈጠረው ነገር ማንም ሰው ቢመጣን ደግሞ ስለ እኔ ቢጠይቅሽ ምንም ነገር እንዳትናገሪ፣ የትም እንደሄድኩኝ እንዳትናገሪ። እዚህ ቤት ውስጥ ደግሞ የሚፈጠረውን እያንዳንዱን ነገር ደግሞ ደውለሽ ትነግርኛለሽ አለቻት። አይንዬም ደነገጠች። እኔ ነኝ የምደውለው? እኔ ነው የምናገርሽ አለቻት። አዎ ምን ነው? አይንዬም በጣም አሳሰባት። እንዴ ብዙ ነው እንዴ የምትቆዩ? ደግሞ ለልጆቹ ለማንም ትንፍሽ ሳትይ ነው እንዴ የምትሄጂው? አለቻት። እትዬ ሄለንም አዎ ለጊዜው ለማንም አልተናገርኩም፣ ለማንም እንዳልተናገርኩና ለልጆቹ ለምን እንዳልናገርኳቸው ከመጣሁኝ ከተመለስኩኝ በኋላ እነግርሻለሁ፣ አስረዳሻለሁ። ለአሁኑ ቸኩያለሁ፣ በቃ ሊሄድ ነው፣ ቤቱን ለአንቺ ለአደራ ሰጥቻለሁ ብላ ሄደች። እትዬ አይንዬማ በጣም ደነገጠች። ምንድን ነው ይሁን የሚፈጸመው? የት ነው የምትሄደው ደግሞ የሚለው ነገር ሀሳብ ውስጥ ገባች። አይንዬም ቁጭ ባለችበት ቤሎል መጣ። ሰላምን ብሎ ቁጭ አለ። አጋጣሚ አይንዬ ጋር ስልክ ተደወለ። ማናቸውም ማን እንደሆኑ በማይታወቅ ስልክ ተደውሎ ስድብ ናዳ ወርዶብኛል ብላው እሷም አይኗን አፈጠጠች። ቤሎልም ጠየቃት። እንዴ ምን ነው በተደወለ ስልክ በጣም ደንግጠሻል? የተፈጠረ አዲስ ነገር አለ እንዴ? ምን ሆነሽ ነው አይንዬ ብላትም ምንም ነገር፣ አይ የተሳሳተ ስልክ ነው፣ ምንም ነገር አልተፈጠረም አለችው። ወደ አንድ ክፍል ተጓዘችና እትዬ ሄለን ጋር ደወለች። የሆነ በተሳሳተ ቁጥር ተደውሎ ማንነታቸውን በማይታወቅ ተደውሎ የስድብ ናዳ ነው ያወረዱን። የሆነ ነገር ነው ያሉት፣ ብቻ ምን እንዳሉ ራሱ አልገባኝም አለቻት። በቃ ከአሁን በኋላ ከተደወለ በዚህ ስልክ አታንሺ። በቃ እንዴ የተፈጠረ ነገር አለ እንዴ እስቲ ንገሪኝ አለቻት። እሷም ከመጣሁኝ ከተመለስኩ በኋላ እነግርሻለሁ ብዬሻለሁ። ስለዚህ የተደወለውን ስልክ አታንሺ፣ በቃ ቸው ብላ አሰናበተቻት። ኤልሾም ወደ ውጭ ልወጣ ነው ብላ እየተቀባባች እየተሽመነመነች አጋጣሚ ኑኑ መጣች። ለኑኑም እወጣለሁ ልወጣ ነው አለቻት። ግን እኮ እትዬ ሄለን አትውጪ ብላሻለች ብላን ብትነግራትም አንቺ ምንም አያገባሽም፣ እንደ እህትነትና ተስማምተን ተፋቅረን እንጂ አንቺ እንደዚህ አይነት ነገር ልትቆጣጠርኝ አትችይም ብላ አስደነገጠቻት። ለኑኑም የሆነ ጠየቀቻት። ኑኑም ይሄ ነገር ማድረግ አልችልም፣ ከዚህ በፊትም ሜካፕ ቀባሻለሁ ብለሽ ተጫውተሽብኝ፣ አንቺን አምኜ እኔ አብሬሽ ወጥቼ እህቴ ነሽ ብዬ በጣም አንቺ ግን ተጫወትሽብኝ። እኔ ጄል ሆኜ ወይም ደግሞ ፋራ ሆኜ አይደለም፣ እንደ እህትነት አይቼሽ እንደ እህቴ ነሽ ብዬ ስለወሰንኩ ነው እንጂ እንደዚህ የምጃጃል ሰውም ሴትም አይደለውም አለችና እንቅጩን ነገረቻት። ኤልሾም ባለቻት በንግግሯ በጣም ደነገጠች። ምክንያቱም ያለውን ነገር ነገረቻት። የምትጫወትባት የምትሰራውን ተንኮሎቹን ሁሉም ስለምታቅም ይሄንን መሆኑን አውቃለሁ፣ እንደ እህት ስለማይሽ ነው እንጂ ወይ ፈርቼሽ ወይም ደግሞ እኔ ፋራ ጅል ሆኜ አይደለም አለቻት። ኤልሾም ለመነቻት። በህይወቴ ትልቅ ነገር እንድታደርግልኝ እፈልጋለሁ አለቻት። ኑኑ ግን አልፈለገችም።